እስካሁን ድረስ የትኛውም ዩኒቨርሲቲ ኤሮስፔስ ኢንጂነሪንግ መስጠት አልጀመረም። ዩኒቨርሲቲው የተጀመረው በ1992 ጠቅላይ ሚኒስትር መለስ ዜናዊ ነው። ሰላም እንዴት ናችሁ? ዛሬ የማሳያችሁ የኢትዮጵያ መከላከያ ዩኒቨርሲቲ ነው። እንግዲህ ከመግቢያ በር እስከ ውስጥ ድረስ ምን እንደሚመስል አብረን ለማየት እንሞክራለን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጀምሩት። እንግዲህ የምንጀምረው ከመግቢያ በር ነው ማለት ፊት ለፊት የአዲስ አበባ ዩኒቨርሲቲ ቬተርናሪ ሜዲሲን ብራንች ያለበት ከበሩ እንደወጣ ነው የምናገኘው እሱን ነው። ከበር እንደገባን ግን በስተግራ በኩል የምናገኘው የባህር ኃይል ነው። ከቀኝ በኩል ደግሞ የምናገኘው እንግዲህ እዚህ ዩኒቨርሲቲ ውስጥ ያሉ የሌክቸረሮች፣ የአመራሮች እንዲሁም የስታፍ ሰራተኞች መኖሪያ አፓርትመንት ነው ማለት ነው። እንግዲህ በስተቀኝ ቀጥ አዲስ ህንጻ አለ፣ ለጥናትና ለምርምር ተብሎ የተጨመረ ህንጻ። እሱ በቅርቡ ያልቃል፣ ስራ ይጀምራል። በስተቀኝ አጠፍ እንዳለን የምናገኘው አዲሱን የዩኒቨርሲቲ ስታፍ ነው ማለት ነው። እዚህ ዩኒቨርሲቲ ስታፍ ውስጥ እንግዲህ ከዩኒቨርሲቲ ፕሬዚዳንት ጀምሮ የቀን ውሏቸው እዚህ ጋር ነው ማለት ነው። በጣም የሚያምር ዩኒቨርሲቲ ስታፍ ነው ያለው። ውስጡ ደግሞ በጣም ነው የሚያምረው። አንድ ቀን ውስጡንም ቢሆን አብረን እናያለን ማለት ነው። ዩኒቨርሲቲ ስታፍ ሰራተኞች ምሳ የሚበሉበት፣ ቡና የሚጠጡበት፣ የሚዝናኑበት የራሱን የቻለ ካፌ አለው ወይም ደግሞ ላውንጅ አለው። ከዛ ቀጥሎ የምናገኘው እንግዲህ ከታች የኬሚካል ኢንጂነሪንግ ወርክሾፕ ነው። ኬሚካል ኢንጂነሪንግ ተማሪዎች የራሳቸውን የቻለ ወርክሾፕ አላቸው። እዚህ ግቢ እንግዲህ በጣም ልዩ የሚያደርገው ነገር ሁሉም ዲፓርትመንቶች የራሱ የቻለ ወርክሾፕ አለው። በተለይ ግቢው የሚታወቀው እንግዲህ በወርክሾፕ ነው ማለት ነው። እዚህ ግቢ ማንም ሰው ለመጎብኘት መጥቶ ስለ ወርክሾፕ ሳይመሰክር የሄደበት ቀን የለም። ሲቪል ዩኒቨርሲቲ ተማሪዎች ሁላችሁም እስኪ እየገባችሁ እዩት እና ከራሳችሁ ዩኒቨርሲቲ ጋር አወዳድሩት። በእርግጠኝነት ከዚህ ዩኒቨርሲቲ ጋር ሊወዳደር የሚችል ወርክሾፕ ያለው ዩኒቨርሲቲ አለ ብዬ አላምንም እንደ ግሌ። ከዚህ ቀጥሎ የምናየው እንግዲህ የሜካኒካል ኢንጂነሪንግ ዲፓርትመንት ወርክሾፖች ናቸው። የኤሮስፔስ ኢንጂነሪንግ፣ የሞተር ኤንድ ቬሂክል ኢንጂነሪንግ እና የአርማመንት ኢንጂነሪንግ ዲፓርትመንቶች ወርክሾፖች እዚህ ጋር ናቸው ማለት ነው። እንግዲህ እዚህ ጋር ፋውንደሪ ወርክሾፕ እናገኛለን። ቤዚክ ማኑፋክቸሪንግ ፕሮሰስ ኮርስ እዚህ ጋር የራሱን ቻለ ወርክሾፕ አለው ወይም ደግሞ ላብ ፕራክቲስ አለው ማለት ነው። ከዛ ቀጣዩ ሾፕ ደግሞ ማሽን ሾፕ ነው። ማሽን ሾፕ እንግዲህ ቁጥር 1 እና ቁጥር 2 ነው ያለው። ሁለቱም ጋር የተለያዩ ማሽኖች አሉ። በጣም ብዙ አይነት ማሽኖች ናቸው ያሉት። በተለይ እነዚህ ዲዛይን ኦፍ ማሽን ማሽን ሾፕ ቁጥር 1 እና ቁጥር 2 ያሉ ማሽኖች በጣም ብዙ ናቸው። እያንዳንዳቸውን አንድ ቀን በላብ አሲስታንት ወይም ደግሞ በሌክቸረሩ ሪቪው እናደርጋለን። ምክንያቱም እዛ ዲፓርትመንት ውስጥ ያሉ ላብ አሲስታንቶች እና ሌክቸረሮች በዲፓርትመንት ውስጥ ያሉ አጠቃላይ ስለ ሾፑ እነሱ ፕሬዘንት ያደርጉልናል። ያኔ አብረን የምናይ ይሆናል ማለት ነው። ምክንያቱም እነሱ ስለ ላቡ የተለየ እውቀትና በዛ ላብ ላይ ኤክስፐርት ስለሆኑ እነሱ ሞር ፕሬዘንት ሲያደርጉት ግልጽ ያደርጉታል። ያኔ አብረን በጋራ በቪዲዮ የምናየው ይሆናል ማለት ነው። እዚህ ዩኒቨርሲቲ ብቻ የሚሰጡ ሁለት ዲፓርትመንቶች አሉ፣ አርማመንት ኢንጂነሪንግ እና ኤሮስፔስ ኢንጂነሪንግ። እንግዲህ አርማመንት ኢንጂነሪንግ ከውትድርና ጋር ዝምድና ስላለው እዚህ ዩኒቨርሲቲ ብቻ ይሰጣል። እንግዲህ ቀጣዩ ሾፕ ያው እንደምናየው ቦዲ ኤንድ ፍሬም ወርክሾፕ ነው። እዚህ ቦዲ ኤንድ ፍሬም ወርክሾፕ ውስጥ ያው ሜካኒካል ኢንጂነሪንግ ተማሪዎች ገብተው ማየት ያለባቸውን ያያሉ ማለት ነው። ሌላው በጣም ትልቁ ዲፓርትመንት እንግዲህ ኤሮስፔስ ኢንጂነሪንግ ነው። ሁለተኛው በመከላከያ ዩኒቨርሲቲ ብቻ የሚሰጥ ዲፓርትመንት ነው። ይህ ዲፓርትመንት እንግዲህ ሌሎች ሲቪል ዩኒቨርሲቲ ውስጥ አይሰጥም፣ የሚሰጠው በመከላከያ ዩኒቨርሲቲ ኢንጂነሪንግ ብቻ ነው። እስካሁን ድረስ የትኛውም ዩኒቨርሲቲ ኤሮስፔስ ኢንጂነሪንግ መስጠት አልጀመረም። ከዚህ በኋላ ይጀምራል ተብሎ ነው የሚታሰበው። እንግዲህ ኢቭን ሲቪል አቪዬሽን እንኳን በሌቭል መልኩ ነው የሚሰጠው እንጂ በዲግሪ እየተሰጠ አይደለም እስካሁን ድረስ። ያ ማለት በዲግሪ ፕሮግራም የሚሰጠው የመከላከያ ኢንጂነሪንግ ዩኒቨርሲቲ ብቻ ነው ማለት ነው። ይህ ዲፓርትመንት እንግዲህ ሁለት ወርክሾፕ አለው። ኤርክራፍት ስትራክቸር ወርክሾፕ እና ኤርክራፍት ሲስተም ኤንድ ኤንጂን ወርክሾፕ ናቸው። እንግዲህ ቀጣይ ደግሞ የምናየው የሞተር ኤንድ ቬሂክል ዲፓርትመንት ወርክሾፕ ነው። አውቶሞቲቭ ወርክሾፕ ይባላል። እንግዲህ ከዛ ቀጥለን የምንሄደው ደግሞ ወደ ጂምናዚየም ወረዳ ወይም ደግሞ ወደ ጂምናዚየም ወረዳ እና ወደ ስታዲየም ነው የምንሄደው። እንግዲህ ግቢው የራሱን የቻለ ስታዲየም አለው፣ የራሱን የቻለ ጂምናዚየም አለው። ጂምናዚየም ወረዳ እና ጂም ቤት አለው። መረብ ኳስ መጫወቻ አለው፣ ባስኬትቦል መጫወቻ አለው። እንደምታዩት እንግዲህ ሜዳችን ይሄ ነው።
ከዛ ቀጥለን የምናየው ደግሞ የድሮ ላይብረሪ ነው። ኦልድ ላይብረሪ አሁን ስራ አቁሟል። አዲሱ ላይብረሪ ስራ ከጀመረ በኋላ እዚህ ጋር የላይብረሪ አገልግሎት አይሰጥም ማለት ነው። ህንፃው ግን ይህን ይመስላል። በጣም የሚያምር ህንፃ ነው። ኦልሞስት እነዚህ ህንፃዎች ከተሰሩ ብዙ አመት ሆኗቸዋል። ዩኒቨርሲቲው እንደተጀመሩ የተሰሩ ህንፃዎች ናቸው። አዲሱ ላይብረሪ ደግሞ ቅርብ ጊዜ ነው ያው የተሰራው። አዲሱ ላይብረሪ ምን እንደሚመስል እንግዲህ አይተናል፣ አፕሎድ ያደረኩት ቪዲዮ ላይ ማለት ነው። ቀጣዩ ህንፃ ደግሞ አድሚኒስትሬቲቭ ቢልዲንግ ነው። እንግዲህ እዚህ አድሚኒስትሬቲቭ ቢልዲንግ ውስጥ ዩኒቨርሲቲ ስታፎች እዚህ ጋር ነበር የሚሰሩት። አሁን የዩኒቨርሲቲ ስታፍ ተቀይሮ ወደ አዲሱ ህንፃ ሄደዋል። ዩኒቨርሲቲ የተጀመረው እንግዲህ በ1992 ነው። በጠቅላይ ሚኒስትር መለስ ዜናዊ ነው ያኔ የተመሰረተው። የተመረቀውን በሱ ነው። እንግዲህ እዚህ ቢልዲንግ ውስጥ ስለ ዩኒቨርሲቲው ተልእኮች፣ ስለ ዩኒቨርሲቲው ዋና ዓላማዎች፣ ስለ ዩኒቨርሲቲው መርሆች በግልጽ ለማስረዳት ተሞክሯል። እንግዲህ እዚህ ጋርም ደግሞ ዩኒቨርሲቲው ምን እንደሚመስል በዲዛይን መልክ ለማሳየት ተሞክሯል። ሲቪል ኢንጂነሪንግ ተማሪዎች እንግዲህ እስኪ እናንተ ሀሳብ ስጡበት ምን እንደሚመስል ማለት ነው። ሞር እናንተን ይመለከታል። ከዚህ ቀጥሎ ያለው ኮቴጅ ነው። ይህ ኮቴጅ ደግሞ እንደምታዩት ከአድሚኒስትሬቲቭ ቢልዲንግ ጎን ነው ያለው። ኮቴጅ የተሰራው እንግዲህ ለዩኒቨርሲቲ ስታፍ ሰራተኞች ተብሎ ነበር። አሁን የዩኒቨርሲቲ ስታፍ ከተቀየረ በኋላ ለተማሪዎች መዝናኛ ሆኗል ማለት ነው። ከዛ ቀጥሎ ያለው ክሊኒክ ነው። እንግዲህ ክሊኒክ ማንኛውም ተማሪ ወይም ደግሞ ዩኒቨርሲቲ ግቢ ውስጥ ያለ ማንኛውም ሰው ሲታመም የመጀመሪያ ሕክምና የሚያገኝበት ቦታ ነው። ከዛ ጎን ያለው እንግዲህ ከኤሮስፔስ ኢንጂነሪንግ ቀጥሎ ትልቅ ወርክሾፕ ያለው ዲፓርትመንት ኦፍ ኤሌክትሪካል ፓወር ኢንጂነሪንግ ነው። 12 ወይም 13 አይነት ላቦች ይሰሩበታል ማለት ነው። በጣም ትልቅ ዲፓርትመንት ነው። ጋር የምናያቸው ኦልድ ቢልዲንጎች ያን ዩኒቨርሲቲው እንደተመሰረተ የተሰሩ ቢልዲንጎች ናቸው። እዚህ ጋርም ብዙ አይነት ላብ የሚሰራበት ቢልዲንግ ነው። እንደምታዩት ብሎክ ሲ ይባላል። እዚህ ጋር እንግዲህ አውቶካር ላብ፣ ማቴሪያል ኢንጂነሪንግ ላብስ፣ ማቴሪያል ኢንጂነሪንግ የምትወስዱ ተማሪዎች በተለይ ሜካኒካል ኢንጂነሪንግ ተማሪዎች ማለት ነው። እዚህ ጋር ብዙ አይነት ላቦች አሉ። እኔ ትንሾች ነው ዝም ብዬ ገለጽኳቸው። በጣም ብዙ አይነት ላብ ነው ያለው። ከዛ መማሪያ ክላሶች አሉ። ብሎክ ኤ ኤንድ ብሎክ ቢ እነዚህ መማሪያ ክላሶች ናቸው። እንግዲህ ብሎክ ቢ ላይ 4ኛ ዓመት እና 5ኛ ዓመት ተማሪዎች የኢንጂነሪንግ ተማሪዎች የሚማሩበት ብሎክ ነው። 4 ይር ኤንድ 5 ይር ተማሪዎች ናቸው የሚማሩበት። ከፈርስት ይር እስከ ሰርድ ይር ድረስ ያሉ ተማሪዎች
ሌላ አዲስ ህንፃ አለ፣ የመማሪያ ክላስ እዛ ጋር ነው የሚማሩት ማለት ነው። አዲሱ ላይብራሪ እንደምታዩት ነው ሪቪው እንዳደረግ ነው። ከአዲሱ ላይብራሪ ጎን ደግሞ ፕሮዳክሽን ዲፓርትመንት ወርክሾፕ አለ። ከሱ ጎን በጣም ትልቅ ላብ አለ። እንግዲህ እዚህ ላብ ውስጥ በተለይ ኤሮስፔስ ኢንጂነሪንግ፣ አርማመንት ኢንጂነሪንግ እና ሞተር ኤንድ ቬሂክል ኢንጂነሪንግ ተማሪዎች ብዙ አይነት ላብ የሚያዩበት እዚህ ጋር ነው። ኤሮዳይናሚክስ፣ ፍሉድ ዳይናሚክስ፣ እነዚህ ዳይናሚክስ ኮርሶች አብዛኛውን ጊዜ እዚህ ቢልዲንግ ነው የሚሰጡት። ብዙ አይነት ላብ የሚሰጥበት ቢልዲንግ ነው። ከአዲሱ ክላስ ጎን ያለው ላብ ደግሞ ዲፓርትመንት ኦፍ ሲቪል ኢንጂነሪንግ ነው። ሲቪል ኢንጂነሪንግ ዲፓርትመንት የራሳቸውን ላብ አላቸው። ከዚህ ቀጥሎ የምታዩት እንግዲህ ከዲፓርትመንት ኦፍ ሲቪል ኢንጂነሪንግ ጎን ያለው አዲሱ የመማሪያ ክላስ ነው። ከዚህ የመማሪያ ክላስ ውስጥ እንግዲህ ከፈርስት ይር እስከ ሰርድ ይር ድረስ የሚማሩበት ክላስ ነው። ፍሬሽማን ስቱደንት እዚህ ጋር ይማራሉ። እስከ 3ኛ ዓመት ድረስ ነው የሚማሩት። ክላሱ በጣም አሪፍ ነው። እንግዲህ 2 የሆኑ የመማሪያ ክላሶች አሉ ማለት ነው። ከአዲሱ መማሪያ ፊት ለፊት ያለው ደግሞ የወንዶች ዶርምተሪ ነው። ጎን ላይ እንግዲህ ትልቅ አዳራሽ አለ፣ የስብሰባ አዳራሽ፣ ዲሽ ቲቪ ያለበት ወይም ደግሞ ኳስ የምናይበት ማለት ነው። እንግዲህ ይሄ የወንዶች ዶርምተሪ ከጀርባ ራሱን የቻለ የልብስ ማጠቢያ ያለው፣ እዛ ህንፃ ውስጥ የሚኖሩ ተማሪዎች የራሳቸው የሆነ የልብስ ማጠቢያ ያለው ማለት ነው። ሲቪል ተማሪዎች እና ወታደር ተማሪዎች ናቸው ያሉት። እንግዲህ ዶርም ውስጥ ወታደርና ሲቪል ተማሪዎች ይለያያሉ። ወታደር ለብቻ፣ ሲቪል ተማሪዎች ደግሞ ለብቻ በአንድ ህንፃ ወይም ደግሞ በተመሳሳይ ህንፃ ተመሳሳይ ባች ከሆነ አብሮ ይኖራሉ ማለት ነው።